ሰላም ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና ወደ ጤናማ ህይወት መጣችሁ። በዛሬው ፕሮግራማችን ላይ ስለ ሆድ ወይም ደግሞ የአንጀት ድርቀት የምንማር ይሆናል። እንግዲህ እንደሚታወቀው የአንጀት ድርቀት ከፍተኛ የሆነ ተጽዕኖ ይፈጥራል በሰውነታችን ላይ እና በየትኛው በምን መንገድ ማስተካከል እንችላለን የሚለውን እንወያይበታለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ እንኳን ደህና ወደ ጤናማ ህይወት የዩቲዩብ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንድትጀምሩ እየጠየቅኩኝ እንዲሁም ደግሞ ከዚህ በፊት ሰብስክራይብ ያደረጋችሁ ደግሞ የኖቲፊኬሽን በተኗን በመጫን አዳዲስ ቪዲዮዎችን በምለቅበት ጊዜ በፍጥነት የሚደርሳችሁ ይሆናል ማለት ነው። እንግዲህ ለምትሰጡኝ ገንቢ አስተያየት ከወዲሁ እያመሰገንኩኝ እንዲሰራላችሁ የምትፈልጓቸውን ቪዲዮዎች ወይም ደግሞ ስለ ጤና በተመለከተ ማንኛውም አይነት ጥያቄ ካላችሁ በቴሌግራም ቻናሌ ላይ መጠየቅ ትችላላችሁ። እንዲሁም ደግሞ ከማንኛውም ቪዲዮ ስር የሚገኘውን ኮሜንት ቦክስ በመጠቀም በጽሁፍ ማስቀመጥ ትችላላችሁ። እያነበብኩኝ መልስ የምሰጥ ይሆናል። እንዲሁም ደግሞ ቪዲዮ መስራት የሚያስፈልጋቸው ከሆኑ ደግሞ ቪዲዮ የምሰራ ይሆናል ማለት ነው። አሁን በቀጥታ ወደ ዛሬው ቪዲዮችን ስናልፍ እንግዲህ ቅድም በርዕሱ ለማስታወስ እንደሞከርኩት የአንጀት ድርቀት ወይም ደግሞ የሆድ አካባቢ ላይ ያለ ድርቀትን እንዴት ፕሪቨንት ማድረግ እንችላለን የሚለውን ነገር ነው የምንወያየው። እንግዲህ እንደሚታወቀው አብዛኞቻችን የአመጋገብ ስልታችን ከእንጀራ ጋር የተገናኘና እንዲሁም ደግሞ ደረቃማ የሆኑ የምግብ አይነቶችን በምንመገብበት ጊዜ የሰውነት ክፍላችን ቀላል የማይባል ውሃ ስለማይዝ በአንጀታችን ክፍል ላይ ሰውነታችን ላይ ያለው የውሃ መጠን ስለሚቀንስ በአንጀታችን ውስጥ የሚዘዋወረው ወይም በተለይ ወፍራም አንጀታችን ላይ የሚተላለፈው አላስፈላጊ ወይም ደግሞ ዌስቴጅ የምንለው ነገር ይደርቃል ማለት ነው። ስለዚህ በምናስወግድበት ጊዜ በከባድ ሁኔታ ህመም ሊፈጥር ይችላል። እንዲሁም ደግሞ በቀላሉ ለማስወገድ ልንቸገር እንችላለን። ይህም ማለት መጸዳጃ ቤት ረጅም ሰዓት ሊፈጅብን ይችላል። ይህም የራሱ የሆነ ተጽዕኖና ትልቅ በሽታ ይፈጥራል ማለት ነው። እንግዲህ ወደዛ ከማለፌ በፊት ግን በቅድሚያ ለአንጀት ድርቀት የሚዳርጉ ነገሮች ምንድን ናቸው የሚለውን እስኪ እንወያይበት። የመጀመሪያውና ዋነኛው ተደርጎ የሚወሰደው ውሃ በደንብ አለመጠጣት ነው። እንግዲህ ውሃ በጣም አስፈላጊና ለሰውነታችን ገንቢ የሆነ ሚኒራል ነው። ይህንን ሚኒራል በከፍተኛ ደረጃ በእለት ተእለት ህይወታችን ላይ አለመጠቀማችን የአንጀት ድርቀት እንዲፈጠር በዋነኛነት ትልቅ ሚና ይኖረዋል ማለት ነው። ሌላው ደግሞ ሁለተኛ ደግሞ ወተት አዘውትሮ መጠጣት ነው። ወተት እንግዲህ በጣም ብዙ ዘርፈ ብዙ ጥቅሞች ይኖሩታል። ከነዚህም መካከል ለአጥንትና ለጥርስ ጥንካሬ ከፍተኛውን ሚና የሚጫወት ይሆናል። ነገር ግን ውሃን ተክተን ወተት የምንጠጣ ሰዎች በአብዛኛው አንጀታችን እንዲደርቅ ያደርጋል ማለት ነው። ይህም ውስጡ ያለው አሲድ ሰውነታችን ያለውን ውሃ በመምጠጥ አንጀት አካባቢ ላይ ያለን የፈሳሽ መጠን በጣም በማሳነስ አንጀታችን ሊያደርቀው ይችላል ማለት ነው። ስለዚህ በከፍተኛ ሁኔታ ይህንን መጠቀም የለብንም ማለት ነው። ሌላው ደግሞ ምንድነው? በጣም ከረጅም ጊዜ በኋላ ምግብ መመገብ። ይህም ማለት እንግዲህ በእለት ከምንመገባቸው ሰዓታቶች አለፍ ብሎ መመገብ። ለምሳሌ ጠዋት መመገብ እያለብን 7 ሰዓት ወይ 8 ሰዓት የምንመገብ ከሆነ አንጀታችን የሚፈልገውን ያህል የምግብ ሞይስቸራይዜሽን ስለሚያጣ በከፍተኛ ሁኔታ አንጀታችን እንዲደርቅ ይዳርጋል ማለት ነው። ይህም ደግሞ በምናስወግድበት ጊዜ ከፍተኛ ህመም ይፈጥራል ማለት ነው። እንግዲህ በዋነኛነት እነዚህን ጠቀስኩ እንጂ ሌሎችም ምክንያቶቹን መጥቀስ ይቻላል ማለት ነው። እንግዲህ ወደ ሁለተኛው ርዕሴ ሳልፍ ደግሞ እንዴት ይህንን ነገር መከላከል እንችላለን ወይም ደግሞ በምን አይነት መንገድ እነዚህ ነገሮች ከነዚህ ነገሮች ራሳችን መጠበቅ እንችላለን ወደሚለው ስመጣ እንግዲህ በአብዛኛው የምንመገባቸው ምግቦች ማወቅ መቻል አለብን። ይህም በብዛት ቅጠላ ቅጠል ያላቸውን ወይም ደግሞ ቬጂቴብል ፉዶችን መመገብ ይኖርብናል። ከነዚህም መካከል ጎመን፣ ቆስጣ እንዲሁም ደግሞ ሰላጣን አዘውትሮ መመገብ በቀላሉ የአንጀት ድርቀትን ለመከላከል ይጠቅመናል። ሌላው እንደሚታወቀው
በሰውነታችን ውስጥ ከፍተኛ ውሃ መጠን ያላቸውን ምግቦች መመገብ በጣም ጠቃሚ ነው። ከነዚህም መካከል ቲማቲም እንግዲህ 99% የሚሆነው የቲማቲም ክፍል ውሃ በመሆኑ ምክንያት አዘውትሮ ቲማቲም መመገብም አንጀት ድርቀትን ለመከላከል ይጠቅማል ማለት ነው። ከዚህም በተጨማሪ ተልባን አዘውትረን ብንጠቀም ራሱን ችሎ ፈሳሻማ የሆነ ነገር ስለሆነ አንጀታችን እንዳይደርቅና በቀላሉ ዌስቴጅ የሆኑ ማቴሪያሎች እንዲወገዱ ስለሚያደርግ ተልባንም መጠቀም ጥሩ ነው ማለት ነው። እንግዲህ ከነዚህ ምግቦች በተጨማሪ ስጋና የ ቅቤ አይብ የመሳሰሉ ምግቦችን አዘውትረን ባንጠቀም ጥሩ ነው። በምንመገብበት ጊዜም ከሌላ ምግቦች ጋር ቀይጦ መመገብ ደግሞ አስፈላጊ ነው ማለት ነው። ምክንያቱም ቅድም እንዳልኳችሁ ብዙ ጊዜ እነዚህ አይነት ምግቦች ውሃን የመምጠጥ አቅም ስላላቸው ዲሃይድሬሽን ስለሚፈጠር አንጀታችን ላይ ያለውን የውሃ መጠን በጣም በከፍተኛ ደረጃ ይቀንሱታል። ይህም ደግሞ አላስፈላጊ የሆነ የአንጀት መድረቅ ስለሚፈጠር በምናስወግድበት ጊዜ ከፍተኛ የሆነ ህመም ስሜት ይኖራል ማለት ነው። እንግዲህ የአንጀት መድረቅ በዋነኛነት ሁለት ከባባድ በሽታዎችን ያመጣል። አንደኛ አንጀት አካባቢ ላይ ወይም ደግሞ የማስወገጃው ፓርት አካባቢ ላይ ያለ ከፍተኛ ቁስለትና ስንጥቅ ያመጣል። ይህም ደግሞ ራሱን በመጨመር ወደ ኪንታሮት የመቀየር እድል ይኖረዋል ማለት ነው። ከዚህም በተጨማሪ ደግሞ የነርቭ ስርዓታችንን ያጓድለዋል ወይም ደግሞ ይጎዳዋል። ይህም ሽንት ቤት አብዛኛውን ሰዓት የምንቀመጥ ከሆነ ጭናችን አካባቢ ያሉ የነርቭ ስርዓቶች ጠንካራ መቀመጫ ላይ በምንቀመጥበት ጊዜ በሚፈጠር እክል ምክንያት ነርቭ ስርዓታችን ስራቸውን በአግባቡ እንዳይከናወኑ ስለሚያደርጋቸው ህመምና መጨረሻ ላይም እስከ ፓራላይዝድ ሊያደርስ የሚችል በሽታ ሀፕን ሊያደርግ ይችላል። ስለዚህ ሽንት ቤት አዘውትሮ መቀመጥ በጣም ከፍተኛ የሆነ ጉዳት እንዳለው ማወቅ መቻል አለባችሁ። በተጨማሪም የምንመገባቸው ምግቦች በብዛት ፈሳሻማ የሆኑና ለእኛ የሚጠቅሙን እንዲሁም ውሃ ያዘውተሩ በውስጣቸው ውሃ ያዘሉ ምግቦችን መመገብ አለብን። ከነዚህም መካከል እንግዲህ ቅድም እንደጠቀስኩላችሁ አትክልትና ፍራፍሬ፣ ከፍራፍሬም ደግሞ እንደ ሀባብና ማንጎ የመሳሰሉ ፍራፍሬዎችን ብትመገቡ የተሻለ ይሆናል ማለት ነው። እንግዲህ ውድ የዩቲዩብ ቪዲዮ ቻናሌን ተከታታዮች ለዛሬ ሰርቼላችሁ ያቀረብኩት ስለ አንጀት መድረቅ ህመሙ መንስኤዎቹና ውጤቱ እንዲሁም ደግሞ መከላከያ መንገዶቹ ምን ይመስላሉ የሚለውን ይህን ይመስላል። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ሁላችሁም ይህንን ቪዲዮ ላይክ አድርጉት። ምክንያቱም እናንተ ሰፖርት ስታደርጉኝ ነው እኔ ሌላ ቪዲዮ የምሰራው። እንዲሁም ደግሞ የተሰማችሁን ስሜት ደግሞ ኮሜንት ቦክስ ላይ ያስቀምጡልኝ። እኔም ሌላ ለእናንተ ይጠቅማል ይበጃል ብዬ የማስባቸውን ቪዲዮዎች እያዘጋጀው መስራቴን እቀጥላለሁ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉት፣ ሰብስክራይብ አድርጉ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ለዛሬ ቻው ቻው።